በነገራችሁ ላይ በልጆቻችን ላይ ኤሌክትሮኒክስ በጣም ትልቁን ወይም ከባዱን ኔጌቲቭ አሻራ የሚያሳርፈው እስከ 4 ዓመት እድሜ ያሉ ልጆች ላይ ነው። ምን እንደሆኑ 3 ሐሳቦችን አሳያችኋለሁ። ሰላም ጸምረ ነኝ በማይንድ ሞርኒንግ የልጆች የክህሎት አሰልጣኝ። ብዙ ጊዜ የምንሸወደው ምንድነው ልጆች ኤሌክትሮኒክስ ስንፈቅድላቸው ትምህርት ቤት እስከሚገቡ ድረስ ነው፣ መዝሙር ነው፣ ፊደል ነው፣ ቁጥር ነው ብለን በማሰብ ወይ ደግሞ ሰው በማጣት ወይ ጊዜ በማጣት ልጆችን ኤሌክትሮኒክስ ነገሮችን እንፈቅድላቸዋለን። እንደዛ ሲሆን አይታችሁ ከሆነ አይፈልጉንም። በቃ ሙሉ በሙሉ ወላጆቻቸውን አይፈልጉም። ስልካቸው ላይ ብቻ ነው የሚሆኑት ወይ ደግሞ ፊልሙ ላይ ብቻ ነው የሚሆኑት። አያስቸግሩንም ማለት ነው። ከዛ ግን ችግሩ የሚመጣው ትምህርት ቤት ሲገቡ ነው። ውጤቱን የምናየው የዛ ጋር የዘራነውን ውጤት የምናየው ትምህርት ቤት ላይ ሲገቡ ነው። ምን እንደሆኑ 3 ነገሮችን ላሳያችሁ። የመጀመሪያው የነርቭ ስርዓታቸው ነው የሚነካው። የነርቭ ስርዓታቸው ማለት የምግብ ፍላጎት ያጣሉ፣ አይርባቸውም፣ በእጃቸው መጉረስ አይችሉም፣ ቶይሌትን ሴንስ አያደርጉም፣ የምግብን ጣዕም አያውቁም። እንዲህ አይነት ልጅ ገጥሞኛል። የ4 ዓመት ልጅ አካባቢ ነው ልጁ። ሽንቱን ሲሸና በራሱ ላይ አያውቅም። 2 3 ሁሉ ሊሸና ይችላልና ቤተሰቦቹ ራሱ ሌላ ችግር ነበር የመሰላቸው። ግን ኤሌክትሮኒክስ ነገሮች ውስጥ በጣም በመጠመድ የሚመጣ ነው። ከዛ ልጆቹ በጣም እዛው ስለሚጠመዱ እኛ ደግሞ ማጉረስ እንጀምራለን። ስለማይበሉልን እሺ ስለማይሉን ባጉረስናቸው መጠን ደግሞ እጃቸው ላይ ያለው የነርቭ ስርዓት እዚህ ጣቷቸው ላይ የሚገኘው የነርቭ ስርዓት ደግሞ አይሰለጥንም፣ አያድግም ወይም ደግሞ ዴቨሎፕ አያደርግም ማለት ነው። ከዛ ምንድነው ተጽዕኖ የሚሆነው? ትምህርት ቤት ሲገቡ ኬጂ ላይ ሲገቡ መጻፍ የማይችሉ ልጆች ይሆናሉ። እስክሪፕቶ መያዝ የማይችሉ ልጆች ይሆናሉ። ኢቭን ራሱ 8 9 ዓመት ራሱ ሆናቸው ይሄንን ቼክ አድርጉልኝ። በእጃቸው ያልበሉ ልጆች እያጎረስናቸው ብዙ ጊዜ ያደጉ ልጆች ሲሆኑ አንደኛ የጫማ ክራቸውን ማሰር ይቸገራሉ፣ የሸሚዛቸውን ቁልፍ መቆለፍ ይቸገራሉ። ከዛ ደግሞ የእጅ ጽሁፋቸው አያምርም ወይ ደግሞ ቶሎ አይጨርሱም ጽፈው። እነዚህ 3ቱ ጣታቸው ላይ ከሚገኘው ከነርቭ ስርዓት ጋር የተገናኘ ስለሆነ ነው። ስለዚህ የሚከተላቸው ተጽዕኖ ይሆንብናል። ሁለተኛው ደግሞ የቋንቋ ክህሎታቸውን ነው የምናሳጣቸው። አፋቸውን ቶሎ አይፈቱም፣ ቋንቋ ይደበላለቅባቸዋል። አፋቸውን እንኳን ፈተው ቢሆን ባክስላይድ የማድረግ እድል አላቸው። ከዛ ደግሞ በጣም ብዙ ቃላትን ያውቃሉ ግን መግለጽ አይችሉም። ለመግለጽ ሲፈልጉ መጮህ፣ እልህኛ መሆን፣ አግሬሲቭ በመሆን የሚፈልጉትን ነገር ለማግኘት ጥረት ያደርጋሉ ማለት ነው። ከዛ ምን ይሆናል? ከፍ እያሉ ሲሄዱ ቃላት ብቻ የሚያውቁ ልጆች አረፍተ ነገር መስራት የሚቸገራሉ። የተሰራን አረፍተ ነገር ራሱ አንብበው ለመረዳት የሚቸገሩ ልጆች ይሆናሉ። የቋንቋ ክህሎታቸውን በጣም ያሳጣቸውና ንግግራቸው ራሱ ቃላት ብቻ ይሆናሉ። አዎ፣ እሺ፣ እምቢ የሚል ብቻ ይሆናል እንጂ አረፍተ ነገር መናገር እያቃታቸው ይሄዳሉ። በተለይ ትልቅ እየሆኑ ራሱ ሲሄዱ ቲኔጀሮች ላይ ራሱ ይህንን ልታገኙ ትችላላችሁ ማለት ነው። ከዛ 3ኛው ኢምፓክት